ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረግዎን አይርሱ። ማኪባሚ ሚዲያ እንግዲህ ውሳኔ ግራ የተጋባ ውሳኔ ወስኗል አብርሽ። ምክንያቱም ከሄርሜላ መለየትን አልፈለገም። እንደው ለአፉ ሩታዬ አጠገብ እንዳደርሺ አጠገባችን እንዳደርሺ ከዚህ በኋላ ህይወቴ ከሩታ ጋራ ነው ብሎ ለአፉ ተናገረ እንጂ አይታችሁት ከሆነ በጣም ቅር እያለው መለየቱ ራሱ ማለት ነው በጣም ባርባር እያለው ሆድ እየባሰው ነው ያለው እንጂ እንደው ሄርሜላ መለየትን አልፈለገም። ይሄ ልጅ ግን ግዴታ ሆነበት ልጁ ስላለው ነው እንጂ ማለት ነው ሄርሜላ ነው የሚፈልገው። ከሩታ ይልቅ ወደ ሄርሜላ እያደላ ነው ይሄ ልጅ ግን ማለት ነው። ወደፊትም በውጭ መገናኘታቸው አይቀርም። እንደው ለአሁኑ ለአፋቸው ማለት ነው ተለያየም ብለው ያውሩ እንጂ ይናገር እንጂ እስቲ እዩት ፊቱን፣ እስቲ እዩት አስተቃቀፏን ስታቅፈው። አንድ ጊዜ እኮ አይ በቃ እኔ በቃኝ ብሎ እንትን ካለ ሲሪየስ ሆኖ ነው አይደለም መናገር ያለበት ወንድ ልጅ ማለት ነው። ግን እዚህ ጋር እላው ላይ ስትጠለጠልበት ስስመው አንገቱ ላይ ስትል የሌለ ፊቱ ራሱ በቃ መለየት ባርባር አለኝ ከአንቺ መለየትን አልፈልግም እያለ ነው የሚመስለው። እንደው ሩታን እንደው በገላገለኝ ሩታ በሄደች እያለ ነው በሆዱ ማለት ነው። እንደው ለልጁ ብሎ ነው እንጂ እንደው ሩታን ፈልጎ ነው ትላላችሁ? ፈልጎ አይደለም፣ እንደው ግድ ስለሆነበት ነው። አይፈልጋትም ሩታን በምንም በሉኝ አይፈልጋትም። ምክንያቱም እያያችሁ ነው፣ አይናችሁ እያየ ነው ቤተሰብ እንዴ። ኧረ ሩታ በቃኝ በይ። የእውነት ብመጣም ከዚህ በኋላ አይጠቅምሽም ይሄ ልጅ ቢመጣም አንቺም ጋር ቢሆን ማለት ነው ልቡ ሌላ ቦታ ሸፍቶልሻል። ልቡ ሌላ ቦታ ከሸፈተ ደግሞ ቆዳው ምን ይሰራልሻል? አስበህበታል? በስትክክል አብርሽ? ያው አስቤበታለሁ። ማታ ዳሬን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም አስበህበታል በስትክክል ከኔ መለየት ወሰንክ እንዴ ስትለው እያያችሁ ነው። አዎ አስቤበታለሁ፣ አዎ ወስኛለሁኝ አለ። ግን ፊትህን ምን አስጣለሽ? ለምን ከፋህ? ለምንድን ነው ባርባር ያለክ ከእሷ መለየቱ? ሌሊት እንቅልፍ አጥቼ ምን ብዬ። አሁንም እኮ በቁምህ እኮ ተኝተሃል እኮ አብርሽዬ፣ ምንም እኮ አልቀረህም። ቆጭተዋል እኮ ከእሷ መለየት በቃ አንገብግቦሃል እንዴ። ምን ሆነክ ነው? በቃ ልጅህን ያዝ፣ ከያዝክ ማለት ነው ሲሪየሱን በቃ ልለይ ነው በቃ ቻው። እንደዚህ መለጣጠፍ ራሱ አያስፈልግም፣ አስፈላጊም አይደለም። ሩታዬም ደግሞ ከሆነልሽ ደስ ይለናል፣ ይሆንልሽ። ሰብስቢው ባለቤትሽን፣ ፍቅር ስጪው። ልጁን በደንብ ሲመጣ ጠብር ግፍ ብለሽ ልጁን አሳይው። አላሳይም ምናምን ብለሽ እንዳታንቋሽው። አሁን እንግዲህ ሰብሰብ ልበል ብሏል። እስቲ ይሰብሰብ። አንቺም እኮ አንድ እንትን እኮ ነሽ፣ ምላስሽ እኮ አያስቀምጠውም እኮ። አንዳንዴ ውጭ የምለው ወዶ እኮ አይደለም፣ በነገር ትጠምጂዋለሽ። ገና ከውጭ ሲመጣ በነገር እና ምን ይሁን እንግዲህ ሊቃጠል ነው ብሎ ነው እያሰበ ራሱ ያለው። ከዚችኛዋ ጋር ስለይ እኮ በቃ ልታቃጥለኝ ነው ወይኔ ከዚህ በኋላ ከሩታ ጋር ሊሆን ነው ምናምን ብሎ ሀሳብም ይሆናል እኮ እንደዚህ እንትን የሚለው። ስለዚህ አንቺ ከዚህ በኋላ አትናገሪው፣ ምንም ነገር እንትን አትበዩ። ሲመጣ አበባ ጎዝጉዘሽ ተቀበዩ። አብርሽልዬ መጣህልኝ እንደ በዩ። ምክንያቱም እንደዚህ ካልሆነ ጩልሌዎች ላጤ ያረጉብሻል። ተጠንቀቂ ሩታዬ። ለማንኛውም ላይክ ሼር እያረጋችሁ ቤተሰብ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ
ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረግዎን አይርሱ። ማኪባሚ ሚዲያ